ሰላም ሰላም የሀገሬ ልጆች፣ ዛሬ የመጣሁት በጣም አስደሳች ወይስ በጣም አሳዛኝ ብቻ የሆነ ዜና ይዤላችሁ መጥቻለሁ። እስኪ መጀመሪያ አንድ ጥያቄ ልጠይቃችሁ። ጠዋት ስትነሱ መጀመሪያ የምታዩት ምንድን ነው? ቴሌቪዥን ወይስ በስልካችሁ የውጭ ምንዛሪ? ለመሆኑ የፋይዳ ዲጂታል መታወቂያ አውጥታችኋል? አሁን እኮ ሀገራችን ዲጂታላይዝድ እየሆነች ነው። ሁሉ ነገር በቴክኖሎጂ። ባንኮቻችንማ አፖቻቸው በየቀኑ አፕዴት ሲያደርጉ ልክ የሰርግ ጥሪ ወረቀት የሚበተን ነው የሚመስለው። ነገሩ ጥሩ ነው፣ ግን አንዳንድ ጊዜ አፑን ከፍተ አካውንትን ውስጥ ያለውን ብር ስታየው አፑ ራሱ እርግጠኛ ነህ ማየት ትፈልጋለህ ብሎ የሚጠይቅ ይመስላል። በዛ ላይ ሲስተም የለም የሚባለው ነገር አሁን ወደ ስልካችን እንዳይዞር ስጋት አለኝ። ሱቅ ሄደ በአፕ ልክፈል ስትለው አይ ጌታዬ፣ እኔ የምፈልገው ያችን ወረቀት ካሻዋን ነው ይልሃል። ዲጂታል ፖለቲካውና የኪሳችን እውነታ ገና አልተገናኝም። ሌላው ደግሞ መኪና መግዛትና መንጃ ፍቃድ ማውጣት ነው። አሁን ባለው የገበያ ሁኔታ መኪና መግዛት ማለት ልክ በረንዳ ላይ ሆነ ጨረቃን የመግዛት ያህል ይሆናል። ባለፈው አንድ ያገለገለች ቪትስ ዋጋ ጠይቄ የዱባይ ቡርጅ ካሊፋ የሚሸጡልኝ መስሎኝ ነበር። ፖለቲከኞቻችን ትራንስፖርትን እናዘምናለን ይላሉ፣ እኛ ደግሞ እባካችሁ ታክሲ ውስጥ በሰላም አሳፍሩን እንላለን። መንጃ ፍቃድ ለማውጣት የሚካሄደው ሂደት ራሱ ልክ ለጠፈር ተመራማሪነት የሚደረግ ፈተና ነው የሚመስለው። ፈተናውን አልፈ መታወቂያን ይዘ የምትነዳው መኪና ስታጣ መጨረሻ ላይ መታወቂያውን ላምኔት አድርገ ቤተ ግድግዳ ላይ ትሰቅለዋለህ። የኢትዮጵያ ፖለቲካ ዋናው ፓርላማ የት እንደሆነ ያውቃሉ? ማኪያቶ የሚጠጣበት ካፌ ውስጥ ነው። 4 ሆነው አንድ ማኪያቶ አዘው 3 ሰዓት ሙሉ ስለ ዓለም አቀፍ ፖለቲካ፣ ስለ ብሪክስና ስለ ዶላር ምንዛሪ የሚወያዩት ሰዎች ስታይ የውጭ ጉዳይ ሚኒስቴር እዚሁ ካፌ የመጣ ይመስልሃል። አንዱ ዶላር ወረደ እኮ ይላል፣ ሌላኛው ደግሞ የት ነው የወረደው? እኛ ሰፈር አልወረደም ይላል። የኢኮኖሚክስ ሊቃውንት ያልፈቱትን ሚስጥር የእኛ ሰዎች በአንድ ማኪያቶ ሳይንስ ፈተውት ይነሳሉ። የሀገሬ ልጆች፣ ፖለቲካው ቢከብድም ኑሮ ቢወደድም እኛ ግን ሁል ጊዜ በመካከላችን ባለው ፍቅርና ሳቅ እንሻገረዋለን። ዋናው ነገር ጤና፣ ሰላም ነው። እናንተስ በበኩላችሁ በአሁኑ ሰዓት ይበልጥ ያስገረማችሁ ወይም ያሳቃችሁ የፖለቲካ ዜና ምንድን ነው? ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። ለወደዳችሁት ሼር አድርጉት። በሚቀጥለው ቪዲዮ እስከምንገናኝ ባይ ባይ።